የእውቀት ሰላቢና የአይምሮ መተት ያለበት ሰው ገንዘቡ የሚባክነው በማያነበው መጽሐፍ ነው። መጽሐፍ ሲገዙም ራሳቸውን አጽናንተው ነው። አንድ ቀን አነባለሁ ወደፊት አነባለሁ ብለው አንድ ቀን ሳያነቡ ወደፊትም ሳያነቡ ስንት አንድ ቀኖችና ስንት የወደፊት ቀኖች አልፏቸዋል። ሌላው ደግሞ የእውቀትና የአይምሮ መተት ያለበት ሰው በፍጹም መጽሐፍ ማንበብ አይወድም። እንደውም በግድ ላንበብ ካለ ይጨንቀዋል፣ ይደብተዋል፣ ራሱን ያመዋል፣ ያስጠላዋል፣ በዚህም ማንበብ ይተዋል። ልክ እንደ ዶክተሯ ብዙ ሰዎች ተምረው ምን እንደተማሩ የማያውቋሉ። ዲግሪ ይዘው ማስትሬት ይዘው ግን የተማሩትን በፍጹም የማያስታውሱና የማያውቁ ሰዎች አሉ። በተማሩት የማይሰሩ ሰዎች አሉ። የእናንተ ነገር ሲወሰድ የእናንተ ባልሆነ ነገር ትኖራላችሁ። አንዳንዶቹ ጎበዝ ተማሪ ሆነው ሌሎቹም ጥሩ ተማሪ ሆነው ነገር ግን በድንገት የተማሩት ነገር ይጠፋቸውና ባዶ ይሆናሉ። የተማሩት ሁሉ ይጠፋቸዋል። ይሄ በእውቀት ሰላቢ መተት እውቀታቸው ሲሰለብ ነው። ብዙዎች ልብ የማይሉት የጊዜ ሰላቢ መተትን ነው። ክፉ ሰዎችና ክፉ መናፍስት የሰዎችን ጊዜ ያባክናሉ። የሰው ጊዜ በሰላቢ መተት ይሰለባል። የጊዜ ሰላቢ መተት ማለት በምታገቡበት ጊዜ እንዳታገቡ፣ በምትወልዱበት ጊዜ እንዳትወልዱ፣ በምትማሩበት ጊዜ እንዳትማሩና የህይወት ጊዜያችሁን በአግባቡ እንዳትጠቀሙ የሚያደርግ ክፉ መንፈስ ነው። የእናንተን ጊዜ ሰልበው በእናንተ ጊዜ ያገባሉ፣ ይወልዳሉ፣ ይማራሉ፣ ይሰራሉ። እናንተ ግን የሆነ ነገር አድርጉ ስትባሉ ጊዜ አይበቃኝም ትላላችሁ። ተማሩ ስትባሉ ይህንን ስሩ ስትባሉ ጊዜ ያላችሁ ጊዜ አይበቃኝም ትላላችሁ። ጊዜያችሁ ሲሰለብ የእናንተ ጊዜ በማይረባና በማትጠቀሙበት ነገር ጊዜያችሁን ታባክናላችሁ። ጊዜው የተሰለበበት ሰው ለምንም ነገር ጊዜ አይኖረውም። ጊዜው የተሰለበበት ሰው ማለት ባጭሩ ህይወቱ የተወሰደበት ሰው ማለት ነው። ጊዜው የተሰለበበት ሰው ስለ ጊዜው ምንም አይመስለውም። ሰዎች በጊዜያቸው ብዙ ነገር መስራት፣ መቀየር፣ መለወጥ እየቻሉ ጊዜያቸው ስለተሰለበ ባሉበት ቆመዋል። አንዳንዱ ስንት ነገር የሚያደርግበት ጊዜ ያለው ጊዜ የለኝም እያለ ግን ጊዜውን በማይረባ ነገር ያሳልፋል። ጊዜ ሲሰለብ የነገ ተስፋ ባዶ ይሆናል። ጊዜያችሁ ሲሰለብ ነገ ራዕይና ተስፋ አይኖራችሁም። ጊዜያችሁ ሲሰለብ ያለ ጊዜያችሁ ህይወትን ታጣላችሁ። ጊዜያችሁ ሲሰለብ ጊዜው ጥሏችሁ ይሄዳል። ጊዜው ላይ ሳትደርሱ እየባከናችሁ ትኖራላችሁ። ጊዜያችሁ ሲሰለብ እንኳን ለመስራት ለጸሎት ጊዜ ታጣላችሁ። ለጸሎት ጊዜ ያጣ ሰው ለእግዚአብሔር ጊዜ ያጣ ሰው ነው። ለእግዚአብሔር ጊዜ ያጣ ሰው ደግሞ ለምንም ነገር ጊዜ የለውም። ጊዜውም ለእርሱ አይሆንም። ጊዜው የተወሰደ ሰው ምንም ሳይሰራ ይነጋል፣ ይመሻል። ጊዜውም እድሜውም ዝም ብሎ ይባክናል፣ ይሄዳል። ጊዜ ህይወት ነው። ጊዜ ጸጋ ነው። ጊዜ በረከት ነው። ጊዜ እንኳን ስጋችሁን ነፍሳችሁን የምትጠቅሙበት ነው። ጊዜ ገንዘብ ነው። ጊዜ ለምትደርሱበት ቦታ መንገድ ነው። ጊዜ በእርጅናችሁ ዘመን እየመነዘራችሁ የምትጠቀሙበት ሲሳያችሁ ነው። ጊዜ ለትዳራችሁ፣ ለትምህርታችሁ፣ ለመስራታችሁ፣ ለመለወጣችሁ፣ ለስኬታችሁ፣ ለከፍታችሁ፣ ለህይወታችሁ ቁልፍ ነው። ጊዜ ለነገ ልጆቻችሁ ህይወታቸውን የምታስተካክሉበትና ከናንተ የተሻለ እንዲኖሩ የምታደርጉበት ስጦታ ነው። ጊዜያችሁ በክፉ ሰዎችና በክፉ መናፍስት ከተወሰደ ህይወት ጨለማ ናት። ህይወት የቁሞት ናት። በመጽሐፈ መክብብ በምዕራፍ 9 ቁጥር 12 ላይ ሰውም ጊዜውን አያውቅም ተብሎ ተጽፏል። ብዙዎቻችን ጊዜ እያለን የጊዜ ባለቤት እግዚአብሔር ጊዜ ሰጥቶን ግን ጊዜያችንን የማናውቅና ጊዜያችንን በአግባቡ የማንጠቀም ብዙ አለን። ክፉ መናፍስት ጊዜያችንን በማይሆን ነገር እንደሚያባክኑ ሁሉ ጊዜያችንን በሚጠቅመን በሚመስል ነገር ያባክኑብናል። አንዳንዶች በጊዜያቸው አግቡ ሲባሉ ትንሽ ጊዜ ልቆይ ይላሉ። ሌሎቹም ተምረው ስራ ይዘው አግቡ ሲባሉ ቆይ ልማር፣ ማስተርሴን ሊያዝ፣ ትንሽ ልስራ፣ የሆነ ነገር ሊያዝ፣ ቤተሰቦቼን ልርዳ፣ ወንድሞቼን ላስተምር፣ ለቤተሰቦቼ ቤት ልስራ እያሉ እነሱ ግን የሚያገቡበትን የሚወልዱበትን ጊዜ ያባክናሉ። እንዲህ አይነት ጊዜ ለመልካምና ለመስዋዕትነት የሚጠፋ ቢሆንም የእናንተን ጊዜ ግን ይገድላል። ጥቂት የማይባሉ ሰዎች ጊዜያቸውን መስዋዕት አድርገው ለቤተሰባቸው ቤት ሰርተው ህይወታቸውን አስተካክለው የነሱ የህይወት ቤት ግን ፈርሷል። የነሱ ህይወት ተበላሽቷል። ብዙዎች ለዓላማቸው፣ ለትምህርታቸው፣ ለቤተሰባቸው ጊዜያቸውን ሰውተው በመጨረሻ እነሱ በጊዜያቸው ማድረግ የሚገባቸውን ነገር ሳያደርጉ ይቀራሉ።
የሰው ልጅ መልሶ ከማያገኘው እስከ ወዲያኛው ድረስ መልሶ ሊያገኘው ከማይችለው ነገር አንዱ ጊዜ ነው። ጊዜያችሁን በአግባቡ ተጠቀሙ። ሌላው እጅጉን የተለመደው የገበያ ሰላቢ መተት ነው። ይህንን ብዙዎች ይጠቀሙበታል። የገበያ ሰላቢ መተት ማለት 4 አይነት ነው። አንደኛው የገበያ ሰላቢ መተት ገበያችሁን የሚሰልቡበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ነው። ሶስተኛው የሰላቢ መተት የእናንተ ገበያ ተዘግቶ የነሱ ገበያ ደርቶ የሚጠቀሙበት ነው። አራተኛው የሰላቢ መተት ሀብት ንብረት የሚወድምበትና የሰውን ገንዘብ የሚያባክኑበት ነው። እነዚህን እንመለከታለን። አንደኛውና ገበያችሁን የሚሰልቡበት መተት ለምሳሌ ሱቅ አላችሁ እንበል። በእናንተ ላይ የገበያ ሰላቢ መተት ከተመተተባችሁ ሰዎች ከናንተ አልፈው ወይም ከናንተ ሱቅ ወጥተው በእናንተ ላይ የገበያ ሰላቢ ወዳስመተቱት ሱቅ ገብተው ይገዛሉ። የናንተ ደንበኞችም እናንተን አልፈው ወይም ከናንተ ሱቅ ወጥተው ቆይ መጣ ብሎ የገበያ ሰላቢ መተት ካስመተቱት ሰዎች ሱቅ ገብተው ገዝተው ይሄዳሉ። የናንተ ገበያ በሰላቢ መተት ስለተሰለበ ጥሩ ዕቃ ይዛችሁ አትሸጡም። ዝንብ ስታባርሩ ባለመሸጣችሁ ስታማርሩ ትውላላችሁ። ምክንያቱም ገበያችሁ በገበያ መተት ተሰልቧልና። ባጭሩ ይሄኛው መተት የናንተን ገበያ ለመሳብና ወደ ራሳቸው ለማምጣት እንዲሁም ገበያችሁን ወደ ራሳቸው ለማዞር የሚጠቀሙበት ነው። ሁለተኛው የገበያ ሰላቢ መተት የሸጣችሁበትን ገንዘብ የሚሰልቡበት ያልኳችሁ ነው። ለምሳሌ ጥሩ ሱቅ ወይም ምግብ ቤት አላችሁ እንበል። በሱቃችሁ ውስጥ በምግብ ቤታችሁ ጥሩ ገበያ አላችሁ። ብዙ ሰው እየመጣ ከሱቃችሁ ዕቃ ይገዛል። ከምግብ ቤታችሁም ሰው እየመጣ ይመገባል። በዚህም ጥሩ ትሸጣላችሁ፣ ገበያችሁም የደራ ይሆናል። ነገር ግን ከጧት እስከ ማታ በተጠቃሚ ተጨናንቃችሁ ብዙ ነገር ሸጣችሁ ማታ ገንዘቡን ስትቆጥሩ የሸጣችሁትና ያገኛችሁት በፍጹም አይጣጣምም። ገበያው ብዙ ነው፣ ካዝናው ግን ከባዶ ያልተናነሰ ነው። ቀን ብሩን ተከምሮ ታያላችሁ፣ ማታ ስትቆጥሩ ትደነግጣላችሁ። የሸጣችሁትና ያገኛችሁት ገንዘብ አይመጣጠንም። ይሄ የሚሆነው የገበያ ሰላቢ መተት ሲኖርባችሁ ነው። ከዚህ ጋር በተያያዘ ለምሳሌ ሱቅ ካላችሁና የሰላቢ መተት ካለባችሁ የሰላቢ መተቱ አንደኛ የምትቀጥሩት ሰራተኛ ገንዘባችሁን የሚሰርቃችሁ ነው። ሁለተኛ መንፈሱ ገንዘባችሁን በሰው ያሰርቃችኋል። ብዙ ሰዎች የቀጠሩት ሰራተኛ ገንዘባቸውን እንደሚሰርቃቸው እየሰሙ እያወቁ ሰራተኛቸውን አያባርሩም። ምክንያቱም የሰላቢ መተት እነሱን ለመጉዳት እንደውም የሚሰርቃቸውን ሰው ታማኝ አድርጎ እንዲያስቡት ያደርጋል። ብዙ ሰዎች ገበያ ያለው ጥሩ ሱቅ፣ ጥሩ ምግብ ቤት፣ ሌላም ነገር አላቸው። ግን ይሰራሉ፣ ይለፋሉ። የሚለፉትና የሚሰሩት ከሚያገኙት ገንዘብ ጋር አይጣጣምም። አንዳንዶቹማ ትርፋቸው ልፋት ብቻ ነው፣ ባስ ካለ ትርፋቸው ኪሳራ ነው። ሶስተኛው የሰላቢ መተት የእናንተን ገበያ ዘግቶ የነሱ ገበያ ደርቶ የሚጠቀሙበት ያልኳችሁ ነው። ይህም የእናንተ ምቀኞች በእናንተ ላይ የሰላቢ መተት ሲያስመትቱ ሁለታችሁም አንድ አይነት ሱቅ ወይም ሸቀጣ ሸቀጥ መሸጫ እያላችሁ ሁለታችሁም ምግብ ቤት ወይም ልብስ ቤት እያላችሁ እናንተ ቀኑን ሙሉ እንኳን የሚገዛችሁ የሚጠይቃችሁ ይጠፋል። ከጎናችሁ ያሉት በእናንተ የሰላቢ መተት ያስመተቱት ግን ቀኑን ሙሉ ይሸጣሉ፣ በገዢዎች ይጨናነቃሉ። ይሄ ብቻ አይደለም። ለምሳሌ አንድ የማምረቻ ድርጅት ቢኖራችሁና በዚህም ተፈላጊ ዕቃ የምታመርቱና የምትሸጡ ከሆነ የሰላቢ መተት ካለባችሁ ግን የሚፈለገው ዕቃ ተረካቢዎች አይገዟችሁም። ከእናንተ ያነሰውንና የባሰውን ይገዛሉ። የሰላቢ መተት ክፋቱ ገንዘብ ማባከን ብቻ ሳይሆን እድላችሁንም ይዘጋል። እድላችሁን በመዝጋት ነው እጃችሁ ላይ ያለውን የሚሸጠውን ዕቃ ሰው እንዳይገዛችሁ በማድረግ የሚያባክነው። በሰላቢ መተት የእናንተን ገበያ ዘግተው በእናንተ የገበያ እድል ሸጠው ስለሚውሉ እናንተን የሚገዛችሁም የሚጠይቃችሁም የለም። ምክንያቱም የእናንተን የገበያ እድል በገበያ ሰላቢ መተት ስለወሰዱ። ለዚህ አንዱ መፍትሄ ጠዋት ሱቃችሁን፣ ምግብ ቤታችሁን፣ ድርጅታችሁን እየከፈታችሁ ጸበል መርጨት ይገባል። ምክንያቱም የሰላቢ መተት የሚመተተው አንድም በሚጣል ነገር ስለሆነ በሱቃችሁ፣ በምግብ ቤታችሁ፣ በድርጅታችሁ ደጅ ስለሚጣል ጸበል ከረጫችሁት የሰላቢ መተቱ ይሻራል ወይም ጸበሉ እንዳይሰራ ያደርገዋል። ይህንን ማድረግ ስለ እውነት በጣም ቀላል ነው። ግን
ብዙዎች ይህንን አያደርጉም። በዚህ ምክንያት ነው የማንም የሰላቢ መተት መጫወቻና መፈንጫ የምትሆኑት። አራተኛው የሰላቢ መተት ሀብት ንብረት የሚያወድሙበትና የሰውን ገንዘብ የሚያባክኑበት ያልኳችሁ ነው። ይህንን የሚያደርጉት እናንተም በፍጹም የሚጠሉና ከውድቀታችሁ እስከ ሞታችሁ የሚፈልጓችሁ የለየላቸው ምቀኞቻችሁ ጠላቶቻችሁ ናቸው። በህይወታችሁ፣ በንብረታችሁ፣ በሀብታችሁ፣ በገንዘባችሁ በመቅናት አንድ ሰው ጠላት ሆኖባችሁ ንብረታችሁ፣ ሀብታችሁ፣ ገንዘባችሁ እንዲወድም እንዲባክን ካስመተተባችሁ በጣም በሚገርምና በሚያስደነግጥ ሁኔታ በአይናችሁ እያያችሁት ሀብታችሁ ይባክናል፣ ንብረታችሁ ይጠፋል፣ ገንዘባችሁ ይባክናል። በክፉና በጠላታችሁ በተቀናቃኛችሁ የተመተተባችሁ የሰላቢ መተት ሙሉ ንብረታችሁን፣ ሀብታችሁን፣ ገንዘባችሁን በማባከንና በመስለብ ከባለ ሀብትነት ወደ ድህነት ሊያወርዳችሁ ይችላል። የሰላቢ መተት ከተመተተባችሁ ሀብት ንብረታችሁ በሆነ ባልሆነው ይጠፋል፣ ገንዘባችሁ ይባክናል። ስለዚህ ክፉ ሰዎች ተቀናቃኝ ባሉት ሰው ላይ ንብረት ሀብት የሚያወድም ገንዘብ የሚያባክን የሰላቢ መተት አስመትተውበት እነሱ ሀብት ንብረቱ ሲጠፋ ገንዘቡ ሲባክን በክፉ አይን ቁጭ ብለው ያሉ አንዳንድ ሰዎች አላጋጠሟችሁም? ሰፈር ውስጥ እናቶችም አባቶችም አሉ። ከቤት አይወጡም፣ ወይም ደግሞ የመንግስት ሰራተኞች ናቸው፣ ወይም ብቻ ኖርማል ክርስቲያን ናቸው፣ ኦርቶዶክስ ናቸው። ዓመት በዓል ሲሆን አብረው ዶሮ ይበላሉ፣ ሶሻል ላይፍ አብረው ይኖራሉ። ቤተ ክርስቲያን ግን ግቢዋን ረግጠው አያውቁም፣ ለለቅሶና ለቀብር ካልሆነ በስተቀር። በቃ ለቀብር ወይ ልጅ ክርስትና የሚነሳ ካለ ለዛም አይሄዱም። ቀብር ግድ ስለሚሆንባቸው የሚሄዱ ሰዎች አሉ። በነገራችን ላይ ውስጣቸው ያለው የቡዳ መንፈስ ስለማይፈቅድላቸው ነው። ቤተክርስቲያን ግቢ ውስጥ እንዲገቡ አይፈቅድላቸውም። አንዱ ምክንያት ይሄ ነው። ሁለተኛ ደግሞ ዱርዬነት ወይም ደግሞ የመንፈሳዊ ህይወትን አለመፈለግም ጭምር። ያው ሁሉ ነገር የመጣው ከመንፈሱ ነው እና እኚህም ሰውዬ እንደዛ ናቸው። በሰፈራችን ውስጥ ምን በደንብ ማቃቸዋል። ቤተክርስቲያን ጭራሽ ተሳልሞ የማያውቁ የመንግስት ሰራተኛም የነበሩ የግል ስራቸውም ያላቸው ቤት ውስጥም የሚቀመጡ ጭራሽ ቤተክርስቲያን ደጇን የማያረግጡ ለቀብር ለለቅሶ ብቻ የሚሄዱ ሰዎች አሉ። እግዚአብሔር ወደ ቤቱ ያምጣቸው። ሌላ ምንም አንልም። ውስጥ ያለው መንፈስ ግን አድፋጭ ቡዳ መንፈስ ነው። ቡዳ መንፈስ ወንድም ላይ ሴትም ላይ አለ ይሄ ነገር። የሰላቢ መተት ማለት አንተ ወይም አንቺ ትሰራላችሁ፣ ትለፋላችሁ፣ የምታገኙት ገንዘብ በአጋንንት ስውር ሴራ ወደ አስመተተባችሁ ሰው ይገባል። እናንተ ትለፋላችሁ፣ ትሰራላችሁ፣ የልፋታችሁ ውጤትና የገንዘባችሁ በረከት ወደ አስመተተባችሁ ሰው ይሄዳል። የሰላቢ መተት ማለት እናንተ ሰርታችሁ ለፍታችሁ የምታገኙት ገንዘብ በመተት ሰበብ ከናንተ የሚወጣበትና ወደ አስመተተው ሰው የሚገባበት ክፉ ድርጊት ነው። የሰላቢ መተትን አንድ ሰው የጓደኛውን፣ የወዳጁን፣ የሥራ ባልደረባውን ወይም የሚያውቀውን የአንድን ሰው የገንዘብ በረከት፣ የእድል በረከት ለመሰብሰብ ይጠቀምበታል። የስልብና መተት ያለው ሰው የሚያውቀውንም የማያውቀውንም ሰው ገንዘብ በረከትና እድል ይሰልብበታል። በጣም የሚገርማችሁ ከሰላቢ ክፉ መንፈስ ይልቅ እጅጉን የሚከፉት የሰላቢ መተት የሚያስመትቱት ወይም በሰላቢ መተት የሰውን ገንዘብ የሚሰልቡ ሰዎች ናቸው። እነሱ ከሰላቢው አጋንንት እጅጉን ይከፋሉ። ምክንያቱም በእነሱ ክፋት፣ ምቀኝነት፣ ቅናትና ጥፋት ነው የሰላቢ ክፉ መንፈስ ተጎትቶና ተመትቶ ወደ ሰዎች የሚላከው። የሰላቢ መተት አለባችሁ ማለት በስራችሁ፣ በልፋታችሁ፣ በእውቀታችሁ በምታገኙት ገንዘብና ህይወት የሚቀና እናንተን ባዶ ለማድረግ ደፋ ቀና የሚል ክፉ ሰው አለ ማለት ነው። በነገራችን ላይ ብዙዎች የሰላቢ መተት ሲባል ገንዘብ ብቻ የሚሰልብ ይመስላቸዋል። የሰላቢ መተት ተብሎ ይጠራ እንጂ ብዙ የሰላቢ መተቶች አሉ። ከነዛ ከጥቂቶች ውስጥ አእምሮን የሚሰልብ የሰላቢ መተት አለ። አእምሯችሁን ከተሰለባችሁ መማር አትችሉም። ብትማሩም ትምህርት አይገባችሁም። ነገሮችን ማስታወስ አትችሉም። በመርሳት ነው የምትታወቁት፣ ምክንያቱም አእምሯችሁ ተሰልቧልና። ሌላው የእውቀት ሰላቢ መተት አለ። ይሄ ደግሞ በጥሩ ሁኔታ እየተማራችሁ በእውቀት ሰላቢ መተት እውቀታችሁ ሲሰለብ ከማወቅ ወደ አለማወቅ ትወርዳላችሁ። የምታውቁት ሁሉ ይጠፋባችኋል። የምታውቁትን ለሰዎች መናገርና ማስረዳት አትችሉም።
ያወቃችሁት ነገር በሙሉ ይጠፋባችኋል። ከዛሬ 10 ዓመት በፊት ጻድቃኔ ማርያም የማውቃት አንድ ዶክተር ነበረች። ይቺ ዶክተር ተምራ የዶክትሬት ትምህርቷን ጨረሰች፣ ተመረቀች። በመሃል ድንገት ታመመች፣ በሕክምናው መፍትሄ አጣች። በኋላ ጻድቃኔ ማርያም ለጸበል መታ ተዋወቅኳት። በጣም የሚገርማችሁ 7 ዓመት የተማረችውን የሕክምና ትምህርት በፍጹም አታውቅም። የተማረችው በሙሉ ጠፋት። ትዝ ይለኛል ጻድቃኔ ማርያም ጠበል ተጠምቃ ተሽሏት ወደ አዲስ አበባ መታ በሰው ስራ አገኘችና ስራውን እንድትጀምር ተነገራት። ግን የተማረችውን የሕክምና ትምህርት ልታገለግልበት አልቻለችም። ምክንያቱም የተማረችው አእምሯ ጠፍቷልና። ስራውን ሳትጀምር እመቤታችን ካልማረችኝ ብላ በድጋሚ ጻድቃኔ ማርያም ገባች። የዚች ልጅ ችግሯ የእውቀት ሰላቢ መተት ነው። 7 ዓመት የተማረችበትን ዕውቀቷን ስለተሰለበች ምንም ማወቅ አልቻለችም። በነገራችን ላይ የእውቀት ሰላቢ መተትና የአእምሮ መተት ያለባቸው ሰዎች ዕውቀት ይወዳሉ ወይም አንድን ነገር ማወቅ ይወዳሉ። ለማወቅ የሚጥሩትም የሚፈልጉትም ዓለማዊ ወይም መንፈሳዊ ሊሆን ይችላል። በዚህም ዓለማዊ መንፈሳዊ መጽሐፎችን ይገዛሉ፣ ግን አንዳቸውንም አያነቡም። ምናልባት ማንበብ ቢጀምሩ የጀመሩትን መጽሐፍ አይጨርሱም። ስንት ሰው አለ መጽሐፍ መግዛት የሚወድ ግን የገዛውን መጽሐፍ አንዱንም አያነብም። የሚገዛቸው መጽሐፎች አእምሮን የሚያንጽበት ሳይሆን የመጽሐፍ መደርደሪያውን የሚያሳምርበት ያደርገዋል። መጽሐፍ መግዛት ይወዳሉ፣ ይገዛሉ፣ ግን ለማንበብ ይቸገራሉ። አንድ የጠንቋይ ቤት ገብታችሁ ስትመለሱ መንፈስ አፍሳችሁ ነው የምትመጡት። እኔ አንዴ ነው የሄድኩት ትላላችሁ፣ ወይም ጨሌ ነው ቤት ውስጥ ያለው እንዴ ጥየዋለሁ እኮ ትላላችሁ። ጨሌው ላይ ምን ያደርጋል? ሰይጣን ሞኝ ነው። ሰይጣን ጨሌ ላይ ተቀምጦ፣ ጨሌው እኮ ቤት ውስጥ ሰይጣን ለመመለኩ ምልክት እንጂ ለመኖሩ ምልክት እንጂ ሰይጣን እናንተ ልብ ውስጥ ነው የሚያደርገው። ምን ያደርግለታል? እንኳን አይደለም ጨሌ ቀርቶ ሌላ ነገር እንኳን አይፈልግም። የሚፈልገው የእናንተን ነፍስና ልባችሁን ነው የሚፈልገው። ልብሳችሁን ሳይሆን ልባችሁን ቅደዱልኝ ያለው እግዚአብሔር ለዚህ እኮ ነው። ልብ ነው ተፈላጊው፣ ደምና ልብ። መስዋዕት የሚሆነው ደም ነው። ያለ ደም መስዋዕት የለም፣ ስርየት የለም እንደሚባለው ማለት ነው። እና በቃ አመነ። ለምን በቃ ሚስቱ ታመመችበት፣ ካንሰር ተብሎ ምናምን በቃ ሌላ ነገር ውስጥ ገቡ። በቃ እና መካደም ቡና ይዞ መሄድ ጀመረ። የተማረው ሰውዬ ምናምን በቃ ጺሙ አድጎ ምናምን በቃ ተበለሻሸ ሰውየው። አባትየው ጉድ አረጓቸው እና አባትየው ማረፊያቸው ደረሰ። አባትየውም ተሸኙ፣ አረፉ። እንደው እንዴት አድርጌ ነው ማገኛት እህቴን፣ እንዴት አድርጌ ነው መበቀላት ብላ ትላለች። ከዚህ በፊት ነግሬያቸዋለሁ። እናንተ የቀጠራችኋቸው የቤት ሰራተኞች ካልሆኑ በስተቀር ራሳቸው ቅጠሩን ብለው የመጡትን እንደው ስራ አጥቼ ነው ተቸግሬ ነው አግዙን እርዱን ብሎ የመጡትን ሰዎች ወደ ቤታችሁ ውስጥ አታስገቡ፣ አታስጠጉ፣ ከርቀት እርዱ ብዬ ነግሬያቸዋለሁና ትልና የፈሩት ይደርሳል የጠሉት ይወርሳል አይደለም። ሰው ትልክባታለች። ከዛ ከተማ ያለችው ደግሞ በር ሲንኳኳ ቤት ደህና ናችሁ? እግዚአብሔር ይመስገን። እንደው ተቸግሬ ነው ርቦኝ ነው ከክፍለ ሀገር ገና መምጣቴ ነው እና ትንሽ እንደው እባክሽን ምበላው አጥቼ ነውና እንደው እዚህ አካባቢ ትንሽ 100 ብር 50 ብር ሰጥቻቸው የሚያስጠጉኝ የሚያሳድሩኝ የሉ ከየት የመጣሽው? ከእንደዚህ ቦታ ብላ ሌላ ሀገር ትነግራታለች። ከዛ እኔ ግቢ ነይ ትልና ታበላትና እዚህ ሁኚ ችግር የለውም ሰራተኛ የለኝም። የዋህልች ደግሞ የዋህልች ስላችሁ ያው በመጥፎ ነገር አትረዳውም። የገጠሩ በጎ ፈቃደኝነት እርዳታው ደግነቱ አለ። ምንም እንኳን እህቷ ላይ ክፉ ብትሆንባትም ለሰው መቼም ክፉ አትሆንም። በቀልም ጭምር ነው እህቷ ስለከፋችባት ነው እንጂ ያን ያክል ክፉ ልትሆን ፈልጋም አይደለም ክፉ የሆነችውና እነ ግቢ ብላ የራሷን ቀሚስ ሰጥታ ገላዋ እንድትታጠብ አድርጋ ባሏ ሲመጣ ነግራ ምን ብላ ጥሩ ነው ለምትክ ካገኘሽ ደስ ይላል። አሁንማ ከገጠር ከየት ሀገር ነው የመጣሽው? እንደዚህ እያለች እየተነጋገሩ ምናምን በቃ ይኸውልሽ ይሄ እንደዚህ ነው፣ ይሄ ምጣዴ ነው፣ ይሄ እንደዚህ ነው ብላ ነግራት የቤት ሰራተኛ አድርገቻት። እኔ ጋር ምን ልታደርጊ ነው የመጣሽው? እኔ ልሰራ ነው የመጣሁት ለመስራት መጥቼ ግን መሸብኝ ደላሎች ሰው ቤት ሳያስገቡኝ መሽቶብኝ ነው። ነይ ግቢ ብላ አስገብታ ነው የመጣቻት እና ምግብ የሚበላም ሰጠቻት። ያው ተጀመረ ማለት ነው። እኔ ቀድሜ በቀል እንደሆነ የነገርኳችሁ ልባችሁ እንዲጠለጠል አይደለም። ምን ያህል ሰይጣን እጅ በእጅ እንደሚሰራ እንድታዩ ነው። ስትልካት ከመንፈስ ጋር የላከቻት ነይ እድል እንዲቀናሽ ስራ እንዲቀናሽ ብላ ጠንቋይ ቤት ወስዳ ሙጠምጤዋን አድርጋ ጭናባት ነው የላከችው። ሂድና ተበቀል ብላ የበቀል መንፈስ ነው የላከችው እህቷ ላይ፣ የገዛ እህቷ ላይ
ለዚህ ያደረጋቸው ምንድነው ሲባል እናቶቻቸው ናቸው። የእናቶቻቸው ድርጊት ነው። አሁንም አሮጊት ሆኖ እናቶቻቸው አሉ። እነሱ ደግሞ አድገውም እየተበቃቀሉ ነው በልጆቻቸው ማለት ነው። የሚገርም ነው። ይሄን ማንም አያውቅም። ትልልቆች እናቶች አሁን ይሄን አልሰሙም፣ አያዩም። ምክንያቱም ጉዳዩ የልብ በቀል ነው፣ በውስጥ በኩል ያለ በቀል ነው። መቼም ሰሞኑን ስለ በቀል በጣም አበዛሁባቸው አይደለም። ይቺ ልጅ እዛ ቤት ከገባች ጊዜ ጀምሮ ሳትፈልግ ልጆቹን ትጎዳቸዋለች። የሆነ ጥፋት ሲያተ አንተ መነበክ ሆነ ነው በቃ ከሆነ ከገባች ከአንድ ወር በኋላ ነብር ሆነችባቸው። ግን ስራ ላይ ጎበዝ ናት፣ እንጀራዋ ሲጣፍጥ ተፈላጊ ናት። ግን ደግሞ ልጆቹ በጣም ፈሯት እና ደግሞ ማታ ማየ ስትመጣ ወይ በኋላ እንዲህ መታችን ገረፈችን ተለና ነገር ያለው ሰው ጊዜ እሺ አይ አልነግራትም፣ ምግብ ብላ ይኸው ምግብ እኔ አልከለክልህም፣ ግን ይሄን ቆሻሻ ይሄን ምንጣፍ እንዲህ ታደርገው ነገር ያሉት ይሄን በጠርፊ ድርግም ታደርገዋለች፣ ትመታዋለች። ገላቸውን በምታጥብበት ሰዓት ልጆቹ እንዳለ ቁስል በቁስል ከከከከለ የሚሆኑት ምክንያቱም ከመንፈስ ጋር የመጣችው የቡዳ መንፈስ አይኗ ላይ ማለት የራሷም ምክንያቱም ለጥንቋላ መንፈስ የሚዳርገን ወይም መተት እንዲመተትብን የሚስበው ማነው? የውስጥ ያለው መንፈስ ነው። ውስጥ ቡዳ ካለ ሌላ ይሰበስባል። እና ብቻ ቤት ውስጥ እቺ ልጅ ከመጣች ጊዜ ጀምሮ የሚበሉት የሚጠጡት አልጎደለባቸውም። ሁሉ ነገር ሙሉ ነው፣ አሪፍ ነው፣ ቆንጆ ነው። አሁን ደስ ብሎኛል። ለህፃን ልጅ ቤቴን ትቻል ሄድን ብዬ አስቤ የእህቴ ልጅ ተስፋ አድርጌ እቤት 2 ዓመት ታስሬ የተቀምጬ ነበር። አሁን ግን በጣም እድለኛ ነኝ ብላ ለቤት ሰራተኛ ቤቱን ትታ ዘመድ ጥየቃ መዞር፣ ጥልጥል ማለት፣ እዛ መሄድ በቃ መስከርከር ነው። የተዋወቀቻቸውን ጓደኞቿ ጋር መሄድ ምናምን፣ የባሎቿ ቤተሰቦች ጋር በብዛት ትሄዳለች። ይወዷታል በጣም ባሏን እንጂ የሚጠራጠራት የባሏ ምክንያቱም በዚህ ምክንያት አረትይ እንደው ምከሩልኝ ለማለት ትሄድ ነበረ። እንዱ ተጠራጥሮኝ ቅመሽ ይለኛል፣ ትሩን ያሽከረክረዋል ስትላቸው አንተ ምን ሆነህ ነው እያሉ እየመከሩ እቺን የመሰለች ልጅ እያሉ እያስጠነቀቁት ወደዋታል። እሷን በጣም ነው የወደዷት። ደግሞም ሲንከረፈፍና ሲንዘለዘል የነበረ ሰው ስለነበረ በፊት ራሱ እንደተናገረው ሲንከረፈፍ ስለነበረ ሳገባ ደስ ብሏቸዋል። ከገጠር ነው የመጣሁት ስላቸው ደግሞ ፈነጠዙ። ለምን? ቤተሰቦች የገጠር ሰዎች ስለሆኑ የከተማ ሴት አንፈልግም ያሉት። ያው መቼም የከተማ ሴት ሌላ ለማለት ፈልጌ እንደሆነ ይገባቸዋል። የሰዎቹን ስሜት ነው የገለጽኩት እኔ እና ከቤተሰብ ጋር ስለተቀራረበች ዘመድ ጠያቂ ሆና ቁጭ ዘዋሪ ሆና ቁጭ አለች። በቃ ብቻ ቦርሳ ትይዛለች፣ ያን ሽፈን ትለብሳለች፣ ነጠሏን ጣል እስከርኳን ጣል አድርጋ ገበያም ከሄደች 4 ሰዓት 5 ሰዓት ቆይታ ነው የምትመጣው። ዘመድም ጋር ትሄድ ሙሉ ቀን ውላ ነው የምትመጣው። ባል ደግሞ ጠዋት ወጥቶ ማታ ነው የሚገባው። የስራው ጸባይ ነው። ቀን ቤት አይመጣም። የት ወጥቷል አላውቅም። ልጆቹ በሰራተኛዋ መከራቸው ነው የሚያዩት። ስቄት በቃ ቁጭ ብላ ቴሌቪዥን ታያለች። ስራዋን በጊዜ ትጨራርሳለች። ቁጭ ትንሽ ድምጽ ከሰማች ዝም ብላ አላልኩም ጧራ የምታረገው ይዛ ቴሌቪዥን እያየች ማለት ነው። ይገርማችኋል። የመጣችው ግን ከገጠር ነው። ወዲያው ነው የተላመደችው እና ታፈጥባቸው እንደ ነብር ነው የምታፈጥባቸው። ቡና ታፈላለች። ብቻዋን ቁጭ ብላ ቡና ፍታ ትጠጣለች። ቤቱ ላይ ያሟረተችበት ነው ማለት ነው። ማንም በሌለበት ቡና ፍታ እንደምትጠጣ እንዲሁ ትንፍሽ ቢሉ አለቀላቸው ልጆቹ። የሆነ ጊዜ ላይ ነው ልጇ ታመመባትና ትኩሳት ተኩሶት ልጄና ተኮሰብኝ ታመመብኝ ስትል አይ ቡዳ የሚያወጡ አሉ እንደው አይን ዞር ብሎበት ይሆናል ተብለው ከጎረቤት ይነጓትና ልጇን ይዘውላት ይሄዳሉ። ሲሄዱ አይ ይሄ ሆስፒታል ሰጁ ችግር የለውም ይሏት ነው ሆስፒታል ትሄዳለች። ሆስፒታል ስትሄድ እግዚአብሔር እንግዲህ ሲረዳ እኮ ነው ስትሄድ እንትን ደረሰኝ የምትቆርጠው ክሊኒክ ነው ሆስፒታል ሳይሆን ክሊኒክ የሚባል ይሄ ትናንሾች ክሊኒኮች አለ እንደዛ ነገር ነውና እንትን መጀመሪያ ካርድ ምናምን የምታስቆርጠው ልጅ ሞባይል ላይ እንደዚህ ትምህርት እያዳመጠች የኛን ትምህርት እያዳመጠች ትንትራችና ተቆርጦ ደረሰኝ ልጁ ተመርምሮ እስከሚወጣ ድረስ ውጤት እስከሚሰሙ ላብራቶሪ ውጤት እስከሚሰማ ድረስ አጠገቧን ያለው እዚህ ጋር ደረሰኝ የምትቆርጠዋለች። እዚህ ጋር ደግሞ ያቺ ሴትዮ ወንበር ላይ ቁጭ ብላለችና እንዲህ ብላ ትሰማለችና ተከብላ ታዳምጣለች። እግዚአብሔር ሲስብ እኮ ነው ሲጠራ አይገርማችሁ? የኔ አለቻታ ይሄ ነገር ምንድነው አለቻት። ቆንጆ በጣም ቆንጆ ትምህርት ነው። ልጅሽ ምን ሆኖብሽ ነው ለምሳሌ የመጣሽ አለቻት። ልታስረዳ ትፈልጋ ልጅ ያተኮሰው ድንገት አተኮሰው ለሊት ሙሉ ሲቃሽ ሲባትት ያደረው ስትራት ጥርሱ ስትራት ሲፈጨው ነው ያደረው አለቻት። እንደዛ ነው ቡዳን የበላው። አሁን እንግዲህ ውጣ ያለው ገንዘብ ወጥቷል። የካርድ ከፍለሻል 100 ብር የዶክተሩ የሚያዝሽን ይዘሽ ሂጂና ግን መድኃኒቱን ሳታውጪው ዝም ብለሽ ጸበል አጠጪው ወይም ደግሞ እንዲህ የሚባሉት ሂጂና ጸበል አስጠምቂው አለቻት። እውነትሽን ነው? አዎ
ይሄ የት ነው የሚገኘው አለቻት። ይሄን ማወቅ ትፈልጊያለሽ? አዎ አምጫለችና እንትን አንደበቷ የገጠር ልጅ እንደሆነ ስላወቀች መጽሐፍም ማንበብም አትችልም ወይም ደግሞ ትቸገራለች ብላ አስባ በወረቀት ጽፋ በአማርኛም በእንግሊዘኛም ጽፋ ሁለቱንም ዩቲዩባችን የኔን የቀሲስ ሄኖክን የመምህር ግርማን ጽፋ ግጥም አድርጋ ሰጠቻት። ጎረቤት መጣችና እስቲ በዚህ ነገር ሞባይላችሁ ላይ ከፈቱልኝ ትላለች። ወይ ይሄ ቲቪሽ ላይ ይከፈታል እኮ አሏትና ቲቪዋ ስማርት ቲቪ ነው። መጡና ቤቷ ከፈቱላት። የቤት ሰራተኛዋ ስራ ላይ ነች፣ እንጀራ ይጋገረች ነው። ልጁ ተኛ፣ ቪዲዮ ተከፈተ። የጎረቤት ልጅም አሉ፣ እነዛም አላወቁም የኛ ትምህርት መሆኑ። ሲከፈት እነዚህን አባቶች እናውቃቸዋለን። አዎ እኛ ሄደን አናውቅም እንጂ ጉባኤያቸው ላይ የሚያጠምቁ የሚፈውሱ አባቶች ናቸው። ግን ያው ብዙ ይወራባቸዋል፣ እኛ ሄደን ስለማናውቅ አናውቀውም። እስቲ እንስማው፣ እስቲ ይሄ አጋጣሚ ለኛ ጥሩ አይደለ አሏት ጎረቤት። በነገራችን ወንድና ሴት ናቸው። ጥሩ ሆነውላቸዋል፣ እግዚአብሔር ይመስገን። ለውጤት በቅተዋል፣ ለዲግሪ በቅተውላቸዋል። ግን ቤት ነው የሚውሉት ተቆልፈውባቸው። አያችሁ ይሄ አጋጣሚ አሁን መተው ትምህርቱን ሊያዳምጡ ነው እንግዲህ እግዚአብሔር ሲከፋፍት። ከዛ እያለ መንፈሱ ጭርጭር መጀመሪያ የጻፈችው መምህር ግርማን፣ ከዛ ቀሲስ ሄኖክ፣ ከዛ የኔን፣ ከዛ ቀሲስ ሄኖክ ተፈራ ምናምን በቃ የጻፈችው። በጣም ገርሟት ስታዳምጥ ቆየች። የተወሰነ አንድ 15 ደቂቃ ያክል ፈውሱን ፕሮግራሙን አዩና ይሄማ በጣም መታየት ያለበት ነው። እንዲህ ይሄማ እናታችን ቤታችን እኮ የምታረገው ነገር ነው። ጨሌው አታዩም እንደ ጉዱን ሲዘከዝከው። ይሄ እኔ አባት እኔ አፈር ልብላ እኔን ይሄ የሰው እጅ ተደርጎበት ነው ሰውሎበት ነው እያለች ነው ገጠመኙን የምታየው፣ እንትኑን ቪዲዮን የምታየው መምህር ግርማን። ከዛ ደግሞ አንዴ ገጠመ። እስቲ ደግሞ ያኛው ሁለተኛውን ዩቲዩብ ደግሞ ነው ሲሉ እኔ ጋር ደረሱ። እየሰሙት እንግዲህ ሙሉን አይጨርሱትም እኮ ሄድ ብሎ ነው የሚሉት። አንዱን አርግልኝማ አንዱን አርግልኝ አንዱን ልጨርሰው አለች እያለች ነው የምታየው። ከዛ ቀስ ብላ ሾክክ ብላ መጣች ያቸው የቤት ሰራተኛ። እህትዬ ምንድን ነው አለች። አረ ነይማ ስንት ጉዳይ ሀገራችንን ጉዳይ ነይ እናንተም ሀገር ይኖራል። ነይ ቁጭ በይ እንጀራውን ጨርሻው በቃ ነይ ቁጭ በይ አለቻት።